ማለት የለችም ማለት ምን ልብሷ አለ ግን እሷ የለችም እንዴ? ቀጣይ የሚሆነውማ እንግዲህ የሰውየውን ጎምደሽለት የለም በክብር ወደ እስር ቤት ትሄጃለሽ ማለት ነው። ለማወቅ ነው እኔ ለጨዋታ ወርዳ አሰብኩት በጣም እዚህ ሰው አለ እንዳየችሽም ናፍቆት አራጎበዝ እንዴ ምን ነው ቀን ሙሉ እየተቃቀፍልን ነው እንዴ? ጊዜ የለንም ሆነ ነይ አንቺ ውሻ እንዴት አይነት ድራማ ነው እኔ ላይ ስትሰሪ ነበረው? እኔ ቆይ ግን አንቺ ውሻ ከድር ባይመጣ ኑሮ ምን ልታረጉኝ ነበር? ግን አልገባኝም። ቆይ ከድር እንዴት መጣ? ሰዎቹን አላቃቸው ነበር። ለሚሊዮኖች ብዬ ነበር እነሱን የቀረብኳቸው። አንቺን ደግሞ የበለጠ አላመንኩሽም ነበር። የምሞት ከሆነ ከድር አብሮኝ ነበር እንዲሞት የፈለግኩት። ቀድሜ የነገርኩት ለዛ ነው። እና እነሱ ስላመለጡት አንቺን አስሮ እዚህ ያስቀምጠልኝ። አያደርገውም። አንቺ ውሻ እኔን መሰለን እኮ ማንም ደፍሮኝ አያውቅም። ያለ ፍስፍስ ባልሽ ደግሞ ግልምጫቸው እንኳን ዋጋ አለው። እሺ ያንተ ገንዘብ ሰላም ሊገዛልኝ አልቻለም። ያንተ ገንዘብ ጓደኛ ሊሆነኝ አልቻለም። ያንተ ገንዘብ ምንም ሊያደርግልኝ አልቻለም። ለመሆኑ በድንሽ እንዴ ትንሽ እንኳን ጸጸት አይሰማሽም? እነሱ በግልምጫቸው በቁጣቸውና በስድባቸው ሰውነትን አስተምረውኛል። አንተ ግን በገንዘብ ሰይጣንነትና አውሬነትን አለማመድከኝ። አንተ ስኮላርሺፕሽ አልቋል፣ ሄደሽ ትማሪያለሽ። በቅርቡ ሉሊትን ትልቅ ደረጃ ላይ ደርሳ እናያታለን ማለት ነው። ገባሽ? ይህ ህልሜ ነው ታውቂያለሽ አይደል? አንቺ ትልቅ ቦታ ላይ ሆኖ ማየት ልፋቴም ለዚህ ነው። እሺ ሉሊት ድራማ እንግዲህ በስተመጨረሻም ተጠናቀቀ። ፍጻሜውን ያገኘው በክፍል 85 ላይ ሁሉም ነገር አብቅቷል። ሉሊት የስኮላርሺፕ ትምህርት እንድታገኝ ወደ ውጭ ሀገር ባመቻቹለት መሰረት ዴቭና እንዲሁም ደግሞ ሄዋን አሁን ላይ ትልቅ ነገር በሉሊት ላይ እንደሰሩ ተመልክተናል። ከዛ ሁሉ ችግርና መከራ ፈተና በኋላ ሉሊት ዛሬ ላይ እንግዲህ መልካም እረፍትን እንዲሁም ደግሞ መልካም ዜናን ሁሉን ነገር ሰምታለች። አሁን የማንም ሚስት የማንም ጓደኛ የማንም ምንም አይደለችም። በዚህ ሰዓት ላይ ሉሊት የስኮላርሺፕ ትምህርቷን ልትማር ወደ ውጭ ሀገር እንደሄደችና እንዲሁም ደግሞ የተሻለ እውቀትን ጨብጣ ለሀገሯ ለወገኗ ደራሽ እንደምትሆን ሙሉ ተስፋ አድርጓል ዴቭ። ለዚህ ነበር ሉሊትን ሁልጊዜም የሚተማመንባት በጣም ጎበዝና ጀግና ነሽ እያለ እዚህ ያደረሳት። ከእናቷ እንግዲህ ጉያ ነጥሎ ሲያመጣት ከዚህ ቀደም ወደ ታች ወደ መጀመሪያ ክፍል ስወስዳችሁ ሉሊት ላልተገባ ትዳር ወይም ደግሞ በእድሜ አቻዋ ላልሆነ ሰው ለትልቅ ሰው ገንዘብ ወስደሃልና ብድርህን መልስ በልጅህ መልስ በማለት ብድሩን ለማስከፈል በገንዘብ ሳይሆን የሚፈልገው ልጁን እንደሆነ የሉሊት አባትና እንዲሁም ደግሞ አሁን ላይ የነበሩት አቶ መሰለ በዚህ ይግባባሉ። ልጅህን ነው መሰጠኝ፣ እኔ ገንዘብ አልፈልግም በማለት አሁን የሉሊት አባት ይህን ነገር እንግዲህ ሳይወድ በግዱ እየመረረው ልጁን ሉሊትን ለሱ ሊድርለት በተዘጋጀበት ሰዓት ነበረ ዴቭ እዛ ሰርግ ላይ ተገኝቶ ይችንን ሙሽራ ያስኮበልላት። ይች ሙሽራ ከቤታቸው ከገባችበት ጊዜ ጀምሮ ሮዛን በመልካም ነገር አልተቀበለቻትም። ሮዛ ብዙ ችግሮችና ስቃዮችን ስታደርስባት፣ እንጀራ ስትከለክላት፣ የሚበላ የሚጠጣ ስትከለክላት፣ ስትደበድባት፣ እንዲሁም ብዙ ማስፈራሪያና ዛቻዎችን ከቤት ስራ ጀምሮ እስከ ደጅ ብዙ ነገሮችን ስታደርጋት ወደ ውጭ ሀገር የአረብ ገረድ አደርግሻለሁ ብላ በህገወጥ መንገድ ልትልካት እንዲሁም ደግሞ በጣም ብዙ ነገሮች በበርበሬ ስታጥናት ያላደረገቻትስ ነገር የለም። ግን ደግሞ ይሄን ሁሉ ስቃይና መከራ በዛ ቤት ውስጥ ሆና ተፈትና አልፋለች።
ትምህርቷን ሳታቋርጥ በመልካም ነገሮችን በመመልከት ዴቭን እየተመለከተች ወንድሜ ይሄን አያደርግም፣ ወንድሜ እንዳይጎዳ፣ የወንድሜ ህይወት እንዳይበላሽ በማለት ነገሮችን አይታ ባላየች እያሳለፈች ዛሬ ላይ ለደረሰችበት የትምህርት ደረጃዋና ዛሬ ላይ ለደረሰችበት የእውቀት ማማ ላይ ዋናው ተጠቃሽ የሚሆነው ዴቭ ነው። ዴቭ መልካም በመሆኑ ሁሉንም ነገር ሊያስተካክልላት ችሏል። አሁን ላይ ሔዋንና ዴቭ ተጋብተው በአንድ እየኖሩም ሲሆኑ ከዚህ ባሻገር ደግሞ ለስኮላርሺፑ ደግሞ ትልቁን ሚና የተጫወቱት ሁለቱም ናቸው። እዚህ ያለች የሞላችው ስኮላርሺፕ ከዚህ በኋላ በትክክለኛ መንገድ እንደተሳካላትና ውጤታማ እንደሆነች ሄዳ አገርን ትውልድን መቀየር እንደምትችል ይሄንን እየነገራት እንኳን ደስ አለሽ ሉሊትዬ ትንሽቷ፣ ደስ ብሎኛል፣ የማንም ሚስት መሆን አትችይም፣ አቻሽን እኩያሽን ለወደፊቱ አንቺ ምርጫሽን አግብተሽ ትኖሪያለሽ በማለት ዴቭ እንግዲህ በአጽንኦት እየነገራት ነበረ። ሉሊት በጣም ተደስታ ወንድሜ ያመሰግናለሁ በማለት ስታቅፈው ነበረ። ሮዛ እንግዲህ ከዚህ ቀደም በጣም መጥፎ ባህሪና መጥፎ ገጽታዎችን የምታሳይ ብትሆንም በስተመጨረሻ ላይ ግን እነ ዴቭ ከተሳፈሩበት ጊዜ ጀምሮ የእሷ ለውጥ እየመጣ መጥቷል። ምክንያቱም እናቷን አጣች በግልፍተኝነቷ፣ ራስ ወዳድነቷ፣ ገንዘብን አጥብቃ ከመውደዷ የተነሳ በእናቷ መስመርና መንገድ ሂዳ ራሷንም እናቷንም አጣለች። ብዙ ችግሮችና ፈተናዎች ተደራርበውባት ከቤት ወጣ ስትኖር ለብዙ ጊዜያት ራሷን እያየችበት የመጣችበት መንገድ ነበር። አሁን ላይ እንግዲህ ሮዛ ተቀይራለች፣ መልካም ሰው ሆናለች። እነሱ ከአንተ 1000 ጊዜ ይበልጣሉ በማለት አሁን የሉሊት ባል የነበረውን ሰው እንግዲህ መርፌ በመውጋት አደንዝዛ እንዲሁም ዴቭና ባንቴሮን የሰሩትን መልካም ድራማቸው ተሳክቶላቸው የዚህ ድራማ ውጤት ደግሞ ሮዛ መሆኗ በጣም ሁላቸውን አስገርሟል። ሮዛ በጣም ጎበዝ ሆና ለዚህ ሁሉ ነገር ያንን ትልቅ ጠምደል ሰውዬ ልትወድቅ ልትጥለው ችላለች። ይህን ያደረገችው ሴትነቷን ተጠቅማ ራሷን አርክሳ ብዙ ነገር ዋጋ ከፈለች። ግን ደግሞ ይህን ሁሉ ያደረገችው መድኃኒት እየሰጠችው ነበር እንጂ ከሱ ጋር እየተኛች እንዳልነበረ በስተመጨረሻም ተናግራለች። እኔ ከሱ ጋር ማንነቴን አላራከስኩም፣ ግን ደግሞ መድኃኒት ሰጥቼው እንዲተኛ እንቅልፉን ነው እንጂ ማደርገው እኔ ከሱ ጋር ምንም የተወሳወስኩት ነገር የለም በማለት ሀሳቧን ገልጻ ነበረ። አሁን ሉሊት ያለችበት ደረጃ ወይም ደግሞ የሉሊት ጓደኞች የነበሩት በገንዘብ ሊሸጧት ስትደራደር የነበረችዋ ሊዲያም ብትሆን በአሁኑ ሰዓት ላይ ከዛ ነገሮች ወጣ ወደ ራሷ ተመልሳለች። ይቅርታም ልትጠይቃት ወደ ቤቷ በሄደችና ባመራችበት ሰዓት ላይ ሮዛ እጇ ታስሮ እንዳገኘቻት አይተናል። ሮዛ እንግዲህ እጇ ታስሮ ብታያትም እጇን ለመፍታት ስታስብና አንቺም የእነዚህ ሰዎች ተባባሪ ነበርሽን ብላ ስትጠይቃት አይ አይደለም፣ እኔ እነሱ ተባባሪ እንኳን አልነበርኩም፣ ግን ደግሞ ሉሊትን ላደረግኳት ነገር ተጸጽቼ ይቅርታ ልጠይቃት ነው በማለት መልስ ሰጣት ነበረ። ሉሊት እንግዲህ በአሁኑ ሰዓት ላይ ያለችበት ሁኔታ በጥሩ ሁኔታ ቢሆንም ለዚህ ሁሉ ስቃይና ለዚህ ሁሉ መከራ ሲዳርጋት የነበረው አቶ መሰለ በስተመጨረሻም በእስር ተቀጥቷል ማለት ነው። አሁን ዴቭም እንዲሁም ደግሞ ሌሎች ሁላቸውንም ተሰባስበው በደስታ እየቦረቁ ይገኛሉ። ትናንትናም በትውስታ ሰብሰብ ብለው ያው የአቶ መሰለን ስለቆረጥሽው አንቺም ወደ እስር ቤት መሄድሽ አይቀርም በማለት አይ አውቄ ነው ጨዋታ ነው እያሉ ሁላቸውም እንግዲህ ተሰብስበው ጨዋታቸውን ቀጥለዋል ማለት ነው። በጣም ደስ ይላል። መጨረሻው አስተላለቁ በጣም የሚያምርና ደስ የሚል አካሄድ ነው። ምክንያቱም ሉሊት ለመጣችበት ዓላማ ስለሄደች እንዲሁም ደግሞ አቶ መሰለን አግብታ ልጅ ስላልወለደች አንዱን በሆድሽ አንዱን በጀርባሽ እስካሁን ታደርጊ ነበር ለምን እያለ አቶ መሰለ ብዙ ነገሮችን በሉሊት ላይ ሲያሟርትባት እንደነበር ከዚህ ቀደም አይተናል። የብዙ እህቶችና የብዙ ኢትዮጵያውያንን ጓዳ የዳበሰው ድራማ ፍጻሜውን አግኝቷል። አሁን ላይ ሉሊት ድራማ ተጠናቋል። በክፍል 85 ላይ ብዙ ነገሮችን አይተን ከአንደኛው ክፍል እስከ 85 ድረስ ደርሰናል። አሁን ፍጻሜውን አግኝቷል። አቶ መሰለም ሞተዋል። እንዲሁም ሉሊት ደግሞ ላሰበችው ዓላማዋና ለኖረችለት ህልሟ ዛሬ እውን ልታደርግ ወደ ውጭ ሀገር በራለች ማለት ነው። ዴቭም ልጁን እንዲሁም ደግሞ ለዘመናት የጠበቃትን የልጅነት የናፍቆቱን ሚስቱን በእጁ አስገብቷል። አሁን ላይ ብቸኛ ሆኖ የነበረው ባንቴሮን ነበረ። የባንቴሮን መጨረሻም ያው ብቸኝነቱን እንደያዘና መልካምነቱን እንደቀጠለ ጥሩ ሰው እንደሆነ
አይተናል ማለት ነው። ሮዛም እንደዛው ከመጥፎ ባህሪዋ ተነስታ ስትጀምር ጀምሮ ፊልሙ እስከሚያልቅ ድረስ ክፉ ባህሪዎችን እያሳየች ነበር። በመጨረሻዎች ገደማ ላይ የእሷ መልካምነት አጉልቶ ወጥቶ ዛሬ ሉሊትን ነፃ አውጥታታለች። እናንተስ ምን ትላላችሁ? ከትንሽቷ ሙሽራ የተማራችሁት እንዲሁም ከክፍል አንድ ጀምራችሁ እስከ መጨረሻው ድረስ የተከታተላችሁ አድማጮች እንግዲህ እንኳን ደስ አላችሁ። ሉሊት በስተመጨረሻም የሁሉን ነገር አሸናፊ መሆኗ በጣም ደስ ይላል።